አንዴ ያናግረኝ ፕሊዝ። ምንድነው? ይቅርታ ልጠይቅሽ ነው የመጣሁት ስለ ትላንት ነው። አንተ አራተኛው ቤት ቀዩ ብሎ ነው ሄደና እንኳን የመጀመሪያው ቤት ቀዩ በር ብሎ እና ቆይ ምንድን ነው የምትፈልገው? እየተከታተልከኝ ነው? እየተከታተልኩሽ አይደለም እኮ ወንድሜ፣ አንተ ይቅርታ አያስፈልገኝም። አሁን መንገድ የሚሄድ ይችላልው። እባክህ አጥፍቻለሁ እያልኩሽ እኮ ነው። አጥፍቻለሁ፣ ይቅርታ አለ። ቆይ ምንድነው ትርጉሙ? ምንድነው? አንደኛ ነገር ስሜን ብነግርክም ስልኬን ብሰጥክም እኔ ለማውራት ፈቃደኛ ካልሆንኩ ምንም ሊያደርግልክ አይችልም። ጉድ ያረገኝ አይኔ ነው አይተሽ በክፉ ቀን እንድፋፋሽ ፈልጌ ሰው ቢያስተዋውቀን አሳፈርሽኝ መውደዴን ልነግርሽ ብሞክር ምን ጨካኝ ነሽ ማትራሪ የማይገባሽ ፍቅር። ሰላም ቤተሰብ እንዴት ናችሁ? አማን ነው ወይ? እግዚአብሔር ይመስገን ደህና ነኝ። ትላንት ያው በጥፊ የተመተውበት ሰፈር መጥተናል። እንግዲህ ያው ዛሬም በጥፊ ለመመታት ሳይሆን ዛሬ የመጣ ነው ለይቅርታ ነው። ሰላም በላቸው እስቲ። ሰላም ቤተሰብ፣ ዳኒ ቤተሰቦች እንዴት ናችሁ? ለማታውቁኝ ኤቢዲ ይባላል እና ወይ ለትናንትና ወንድማችን በጥፊ እንደተመታ ዛሬ ሊደገም መጥቷል ነው እላችሁና፣ አይ ዛሬ አልደገምም። ዛሬ በጥፊ መመታት የሚባል ነገር የለም። እንግዲህ ቤተሰብ ተስፋ እናደርጋለን አይደለም። እዚህ ሰፈር ነው ትላንት ተከታትያት እዛኛው ጋር ስንደርስ ጠፋችብኝ ማለት ነው። ይሄ በጣም ህዝብ የሚበዛበትና የሆነ መስቀለኛ መንገድ ነውና ቤተሰብ እዛ ጋር ኦኬ። እና አሁን በቃ ዞር እያለን ፎቶዋን እያሳየን ሰውን ጠይቃለን። ከዛ በኋላ ፀሐዩ ትንሽ ከባድ ስለሆነ እንግዲህ ያው ወንድሜ ይቅርታ አድርግልኝ። አረ በጣም ሀሩራ እንዴ ለፍቅር የሚከፈል መስዋዕትነት ከተባለ ይሁን ውጤት ካለው እኔ በነገራችን ላይ ኖርማል ፍቅር ይዘኝ ምናምን ሳይሆን ልጅቷ ስላናደደች ነው። በጣም ለብር ብለን አረ ብሩ እንኳን ችግር የለም። ብሩ ሊቀር ይችላል። ምን እኛ አንተውም ጭራሽ ማለት ነው። ብሩ ልትተውልኝም ትችላላችሁ። አረ እንደውም እኔ ብቻልና ቢሆንልኝ በተጨመረልኝ ነው ማለት። ስለዚህ ቤተሰብ እንግዲህ እስቲ እንፈልጋታለን። ፀሐዩ በጣም ከባድ ነው። ዴዘርት በሉት ፋሚሊ ጌታን አስመራ በረሃ፣ ሱዳን በረሃ ቆምንበት ቦታ ቆሜ አንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው ጨዋታና ሳክሽን አስታውሺ እህላለው ተክዛለው አስባለው እንግዲህ አንቺም ከተለየሽኝ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ እንዳረሳዎች እናደራንቺም አትርሽኝ እርግጠኛ ነኝ ሰፈር ናት። አስታውሽኝ ፍቅሬ አስቢኝ አስታውሽኝ። እኔ እመጣለሁ አንተ ብትሄድ ጌታ እኔ ራሴ ጉዳይ ነው። በእናትህ እሺ ይሄን ልጅ እንጠይቀው የመጨረሻ አንድ ልጅ ብራዘር ይቅርታ ሰላም የሆነ ሰው ፎቶ እናሳየህና ምናልባት የምታውቀው ከሆነ እቺ ልጅ ታውቃታለህ? በሰላም ነው? አረ በሰላም ነው። አይኖርም ለስራ ካሜራው ምንድነው? አይ ለስራ ፈልገናት ነው እየቀረጽን ነው ዩቲዩብ ላይ ምናምን ሳይሆን ኦኬ። እሷም ከኛ ጋር እንድትሰራ ፈልገን ነው ታውቃለህ? አይው በዚህ ነው ሰፈራት ሰፈርናት የቱ ጋር አስገልከም በእናትህ አቦይ መቼ በቃ እስቲ አንተ ጣጣልከኝ ሁለተኛ ከመጣው ሰፈር በደኩና አባ እስቲ ተቁም የትኛው አራተኛው ቤት ላይ ማለት ነው። የትኛው አራተኛው ቤት ከግንቡ ወደዛ ነው። ኦኬ ይሄኛው ቀይ አይ በቃ ቴንክ ዩ በጣም እኔ ገጭቼሻለሁ። እኔ አየር ላይ ገጭቼሻለሁ። ያታል ምን ብለን ነው የምናንኳኳው? ቤቱ አንተ አራተኛው ቤት ቀዩ ብሎ ነው። ቤት እኮ ሄደን እናንኳኳው። የመጀመሪያው ቤት ቀዩ በር ብሎ ተፍረቱ አለ እናንኳኳ። እሱ ባይኖረው ምን ያንኳኳለ? የምር ያለበለዛኛል። ኧረ እኔ በርግጄ ሁላ ገባለሁ። እኔ ራስ ጉዳይ ነው። ጻቀጥሩኛል። ተቀልጠለ አይ እዚህ ቆመን እንጠብቃለን። ቤተሰብ እንዴት ነው ገብተናል? እናንኳኳ ወይ አንኳኳ ወይ እኔ ልሂድ። የምር እኔ እሄዳለሁ።
ተናገር እስክትወጣ እንጠብቅ። አይደለም እኔ አንኳኳ በቃ አግኝታል። አንኳኳ ይላል እንዴ? አሁን እኮ ማለት ነው ትላንትና ልጅቷ ምን እንደሆነች አይታል አይደል? አሁን ደግሞ እጄ ሳንኳኳ ምን እንደሚፈጠር አንተ የሴት ልጅ ባህሪዋ ነው። እባክህ ትፈራለህ እንዴ? ና ወይ እንሂድ። እኔ አንኳኳ እኔ ነኝ በጥፊ የተመታሁት። ወንድ አታንኳኳ አልፈልግም። እኔ እንደምታፈልገኝ ነበር ቀልዳን ናንኳኳለህ። እኔ እዚህ እጠብቃታለሁ እኮ ድክመት ሰውየው ቢመጣል ድክመት እኔ ምን ማለት ነው? ሰውየው ሊመጣል ይችላል። ኧረ እንወጣለን። ኧረ እኔ ውሻ ሊኖር ይችላል ታውቃለህ። እኔ ማርያም ደክሞኛል። እሺ በቃ እሺ ሂድ አንተ የራስ ጉዳይ። ቻው በቃ ቻው። እንዳታንኳኳ ታውቃለህ በሱ በኩል ኧረ በጣም ራስ ወደ አስፋልት አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው መግቢያ መውጫሽን ሳየው ስተፊ ጨነቃለሁ አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚውም ስራ ፈት ብያለሁ ምንም አይደለም ይሁን ሳትመጪ ግን አትፍሪ ባይኔ ብቻ እንዳይሽ ነው አታውቅኝም አትፍሪ እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም ዞሬ እኔ የምልህ ያቺ እሷ አይደለች እንዴ? ያቺ እኔ እንግዲህ እንዳታይ እግዚአብሔር አይ እኔ ተጸጽቼ ነው ጌታ አታይ አይ ትናደድ ትችላለች፣ ግን ምን ማለት ይችላል? ትናደድ ያሳያት፣ ቀስ አድርጋ አሳይ ካሜራ ደሷ አይታል ገና 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 አይኔ ያልጠቅብሽ ብሏልና አንዴ ያናግሪኝ ፕሊዝ። ምንድነው? ይቅርታ ልጠይቅሽ ነው የመጣሁት ስለ ትላንትናው ቤትሽን በስንት መከራ ነው ያገኘሁት። በጣም ይቅርታ፣ እውነት ትላንትና መጥፎ ባህሪ ነው ያሳየሁሽ። ሶሪ ልልሽ ነው የመጣሁት። ይቅርታ ካያስፈልገኝም እባክህ አሁን መንገድ የሚሄድ ይችላል። ፕሊዝ አይ እኔ በቃ አልቻልኩም። በሆነ ከትላንትና ጀምሮ እንቅልፌ መተኛት አልቻልኩም እና ፕሊዝ ሶሪ፣ በጣም አጥፍቻለሁ። ክብርሽን እንደዛ መዳፈር አልነበረብኝም እና ቆይ እንደምትፈልገው እየተከታተልከኝ ነው? እየተከታተልኩሽ አይደለም እኮ ወንድሜ፣ አንተ ይቅርታ አያስፈልገኝም። አሁን መንገድ የሚሄድ ይችላል። እባክህ አጥፍቻለሁ እያልኩሽ እኮ ነው። አጥፍቻለሁ፣ ይቅርታ አድርግልኝ ፕሊዝ። ይቅርታ እንዳደርግልህ ነው የምትፈልገው? አዎ ይቅርታ። ከአሁን በኋላ ህይወቴ ውስጥ አትገባም። እሱን የምናየው ይሆናል፣ ግን አሁን አንቺ ይቅርታ እንድታደርጊልኝ ብቻ ነው ፈልገው። እኔ እናንተ ይቅርታ ማድረግልህ በአንድ ነገር ስንስማማ ብቻ ነው። ምንድን ነው እኮ ድጋሚ በእኔ መንገድ እንዳትመጣ። ሲቀጥል ደግሞ እኔ ባለፍኩበት ቦታ እንድታልፍ እንድትከታተለኝም አልፈልግም። ከዚህ በኋላ ግን ሌላ ችግር ውስጥ ነው የምንገባው። ኖ እንደዛ አይደለም። አይ ዋናው ከህይወትሽ መውጣት አለመውጣት ሳይሆን መጀመሪያ አንቺ ይቅርታ አድርጊልኝና ሌላውን የምናየው እንወስናለን። እያየን እንወስናለን እኮ ነገርኩህ እኮ ይቅርታ ልቀበልህ የምችለው በአንድ ነገር ስንስማማ ብቻ ነው። በምንድን ነው? አሁን ነገርኩህ። በእኔ መንገድ እንድትሄድ አልፈልግም። ህይወቴ ውስጥ መተህ እንድትበጠብጠኝ አልፈልግም። ግን እኔ እናንተ ነገር በዚህ ከቀጠለ ሌላ ጉዳይ ውስጥ ነው የምንገባው። ያ ነገር ከሚሆን ደግሞ ቢቀር ይሻላል። ምን ውስጥ ልንገባ እንችላለን? እሱ አብረን የምናየው ነገር ይሆናል እኮ። እሺ ችግር የለውም። እኔ የፈለገው ነገር ሊመጣ ይችላል። ብቻ ግን አሁን ይቅርታ አድርጊልኝ። በመንገድሽ ላለመምጣት እሞክራለሁ እና እሺ ሶሪ አጥፍቻለሁ። ምክንያቱም በቃ በዛ ልክ እንደዛ መናገር አልነበረብኝም። ይቅርታ እባክህ። እሺ ይቅርታ አድርጊልኝ በይ። ከዛ ይቅርታ አድርጊልኝ። ስምሽን እንኳን አልነገርሽኝ። ይሄድ መንገድ ይቅርታ አድርጊልኝ መጀመሪያ። እሺ ይቅር ብያለሁ። ይቅርታን ተቀብያለሁ። ከልብሽ ከሆነ በሌላ በልቀጣ በባዱማ ያው እኮ ምን እንደምትፈልገው ምን እንዳደርግ ነው የምትፈልገው? የሆነ ነገር የሆነ በግብዣ ልቀጣሽ ጭራሽ። አዎ ችግር የለውም። ምን ችግር አለ? በጣም የፈጠንክ አልመሰለህ? እሺ ስልክህን ራሱ የተቀበልኩት እኮ መንገድ እንድታሳልፈኝ ነው። እሺ ስልክሽን የመጨረሻ የምጠይቅሽ ስልክሽን ስጪኝና እሺ ስምሽን ንገሪኝ መጀመሪያ። ስምሽ ነው? ቆይ ምንድነው ትርጉሙ ምንድነው? አንደኛ ነገር ስሜን ብነግርክም ስልኬን ብሰጥክም እኔ ለማውራት ፈቃደኛ ካልሆንኩኝ ምንም ሊያደርግልህ አይችልም። ፕሊዝ ወንድሜ ይቅርታን ተቀብያለሁ። እሺ ይቅርታን ከተቀበልኩ በኋላ ደግሞ መንገድ የሚሄድ ይችላል። እባክህ ይቅርታ። እሺ እንዴት ነው አሁን እርግጠኛ መሆኑ ይቅርታ እንዳደረግሽልኝ? አንደኛ፣ ሁለተኛ ወደ ህይወቴ እንዳትመጣ እያልሽኝ ነው።
አሁን እኮ የባሰ እየተጋተትከኝ ነው። እሺ በቃ ይቅርታ ስላለችኝ ይቅርታ። አውቁ ትግሮ ለዘይ ግድ አረ ቤተሰብ ልጅቷ ስማሙ አደገኛ ናት። ነብር አይደለች እንዴ ልትበላኝ? ምንድን ነው ያለችው? ሁለተኛ ወደ ህይወቴ እንዳትመጣ አጠገቤ እንዳትደርስ ምናምን። እሱን የምናየው ነው የሚሆነው። ራሷ ትመጣለች። ራሷ እኔን ፍለጋ እንደምትመጣ እርግጠኛ ነኝ። እሱን ደግሞ አሳያችኋለሁ። ለምን አትሉ? ቢቀርብ ግን ይሻላል ይሄ ነገር። አንተ ምንድን ነው የሚቀረው እንዴ? ግዴታ ነው። ስልኳ እኔ ጋር ነው ያለው። ስልኳን አሁን ተቀብያታለሁ። ከኪሷ ውስጥ ነው የወሰድኩት። ያው ጥፋት ነው አውቃለሁ፣ ግን ለፍቅር የሚከፈል መስዋዕትነት ነው። ፍቅር እንኳን አይደለም አናዳይ ነው። ብሩን ከመበላ ብዬ ነው። ለዛ የሚከፈል መስዋዕትነት ነው እና የምታዩት ይሆናል። ነገ እንግዲህ ስሰጣት ማለት ነው ስትደውል ስሰጣት ምናምን ያለውን ነገር አሳያችኋለሁ። ከታሰርንም ፖሊስ ይዛ ከመጣች እንግዲህ ፈጣሪ ያውቃል። እስከ መጨረሻ አብራችሁን ስለነበራችሁ እናመሰግናለን። ነገ በተመሳሳይ ሰዓት እንገናኝ። ላይክ ሰብስክራይብ አድርጉ።